ከመንፈስ ወዴት እሄዳለሁ? ከመንፈስ ወዴት እሸሻለሁ? መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። ከመንፈስ ወዴት እሄዳለሁ? ከመንፈስ ወዴት እሸሻለሁ? መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። ማደግ የሆንከኝ ወደ ክርስቶስ ያነቃቃኸኝ የእውነት መንፈስ ሙላት ያንተነ ከፍ ማለቴ የጸሎቴ ኃይል ጽኑ ጉልበቴ። ከመንፈስ ወዴት እሄዳለሁ? ከመንፈስ ወዴት እሸሻለሁ? መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። ሕይወት ባዶ ናት ያላንተ እርዳታ፣ ብቃት የሆነ አለው በደስታ። ፍሰስ በልቤ ግዛኝ መንፈስ፣ ዘመኔን ሙሉን እንዳመልክህ። ከመንፈስ ወዴት እሄዳለሁ? ከመንፈስ ወዴት እሸሻለሁ? መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። በማይናገር ብርቱ መቃተት እየማለድህ ያቆምከኝ ለእውነት፣ በጸጥታ ውስጥ የሆንከኝ ሰላም። መንፈስ ቅዱስ ነህ ለነፍሴ መልካም። የምንገኘው በደብረ መንክራት ገርባረ ቅዱስ ጊዮርጊስና ቅዱስ ሩፋኤል አንድነት ገዳም የሚወስደው መንገድ ነው። ይሄ መንገድ እንዳየነውና እንደተመለከትነው ከሆነ በአዲስ አበባ የሚኖሩ የእስጢፋኖስ ማህበረተኞች የሰሩት ነው። ነገር ግን እዚህ ጋር ከዚህ ድረስ 1 ኪሎ ሜትሩን ያህል ሰርተውልናል። ነገር ግን ከ1 ኪሎ ሜትር ደግሞ ሌላው የሚቀረው 1 ኪሎ ሜትር የሚቀር ስለሆነ ይህንንም መንገድ መጨረስ ስላለበትና ህብረተሰቡ በተሻለ መንገድ እንዲጓዝ ስለሚያስፈልግ ማንኛውም በዚህ በጎ ፈቃድ የሚሳተፍ በአዲስ አበባ የሚኖሩ በውጭም የሚኖሩ በሀገር ውስጥም የሚኖሩ በጎ አድራጊ ማህበሮች በዚህ ላይ ቢሳተፉና ድጋፍ ቢያደርጉ ይሄ መንገዱ እንዲሰራ እና እንዲጠናቀቅ ቢደረግ የተሻለ ነው። ከመንፈስ ወዴት እሄዳለሁ? ከመንፈስ ወዴት እሸሻለሁ? መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። ጠብቆትን እርዳታ። አሁን እንግዲህ የመጣንባት መንገድ ትንሽ አስቸጋሪና መንገዱ ያልተሰራ ስለሆነ በተለይም ደግሞ ክረምት አካባቢ ላይ አርሶ አደሩም ጸበለተኛውም ሌላውም ማህበረሰብ የሚጓዝበት ስለሆነ ክረምት ላይ አስቸጋሪ ስለሆነ በዚህ በአጭር ጊዜ ውስጥ የሚጠናቀቅበትን መንገድ ሁሉም ሰው እንዲረባረብ እንጠይቃለን። ድልድይ እንግዲህ እንደምትመለከቱት ከዚህ በፊት በጣም አስቸጋሪ እንደነበረና በተለይ ደግሞ ብዙ አንድ ሁለት ሰው በጎርፍ አደጋ ወስዷቸው እዚህ ጋር የተረፉበት ሁኔታ አለ። ከዛ በኋላ ግን የአካባቢው ማህበረሰብ በመረባረብ ይህንን ድልድይ ለማሰራት ችለናል። አሁን ህብረተሰቡ በዚህ የወንዝ ቢሞላም ባይሞላም የሚቸገርበት አግባብ የለም።
እንደዚህ ሁሉ ከዛች ከድልድዩ ወደዛ እስከ ገዳሙ ድረስ ያለችዋን ደግሞ ለማጠናቀቅ የግድ የህብረተሰቡ ድጋፍ ያስፈልጋል። ባራኪ ሆነህልኝ ባርኮት በስመ አብ አሁን ያለነው ደብረ መንክራት ቅዱስ ጊዮርጊስ እና ቅዱስ ሩፋኤል አንድነት ገዳም ቤተክርስቲያን ግቢ ውስጥ ነው የምንገኘው። ይሄ ገዳም ጥንታዊ ነው። በ12ኛው ክፍለ ዘመን በእነ አብርሃና አጽብሃ ዘመነ መንግስት ነው ተመሰረተ የሚባለው። ከዚያ በኋላ ደግሞ በ14ኛው ክፍለ ዘመን አባታችን አቡነ ዜና ማርቆስ እዚህ በመምጣት ገዳሙን በማልማት ወደ 700 የሚሆን መናኞች ይኖሩበት የነበረ ታምራታዊ ብዙ ታምራት የታየበት በተለይ ነገስታቶች፣ ጳጳሳቶች በጸበሉ የተፈወሱበት ድንቅ የሆነ ገዳም ነው እና አባታችን አሁን የዜና ማርቆስ በዚህ ቦታ ሲኖሩ ወደ 700 የሚሆን መናኞች ነበሩና ከዚያ በኋላ ግን በአንዳንድ ችግር ምክንያት ያው መናኞቹ በመበተናቸው ገዳሙ ሰው አልባ ሆኖ እስከ 2015 ዓመተ ምህረት ቆይቷል። ከዚያ በኋላ ግን ወደ 40 የሚሆን መናኞች ከሌላ ቦታ ወደ መተን ከገባን ጊዜ ጀምሮ ያው በኋላ የምታዩትና የሚገለጽላችሁ ስለሆነ ገዳሙን ለማልማት ከፍተኛ ጥረት እየተደረገ ነው ያለው። ያን በኋላ የምናይ ሲሆን አሁን ግን ለመናገር የፈለኩት ምንድነው ስለ ቤተ ክርስቲያኑ አካባቢ ምን መደረግ አለበት፣ ከዚህ ምን ይጠበቃል የሚለውን ለመናገር ነው። ይሄ ገዳም ጥንታዊ ነው ብያለሁ። እንደምታዩት ግን አጥር የለውም። እንደሌሎቹ ገዳም በብሎኬት ወይም በድንጋይ ግን በሲሚንቶ የተገነባ አይደለም እንደምታዩት። ስለዚህ ይሄ ገዳሙ አንደኛ ጥንታዊ ነው፣ ሁለተኛ ደግሞ ብርቅ የሆኑ ቅዱሳት አሉ እና እነዚያ በክብር መቀመጥ ስላለባቸው መጠበቅም ስላለባቸው አንደኛው ዘበኛ አጥር ነው። ከዚህ የተነሳ አጥሩን እንደምታዩት ነውና ይሄን አጥር እንደገና በግንብ ለመገንባት ታስቧል። በዚህ ላይ የሚሳተፉ ምእመናን ካሉ በማስተባበር በግለሰብ ደረጃም ቢሆን ይህን አጥሩን ለማሳጠር ጥረት ስላለ በዚህ ላይ እጃቸውን እየዘረጉ እንዲረዱን አንደኛው ጥሪ ነው። በሁለተኛ ደረጃ ደግሞ ቤተልሔም በአሁኑ ሰዓት አጽድቷል። የበላይችን ነው ያለው ቤተልሔሙ። ያንን ቤተልሔም ደግሞ ለማደስ ወይም በአዲስ መልክ ለመስራት ታስቧል። በዛ ላይም ደግሞ አንድ እቅድ ስላለን በዚህ ላይ ለህብረተሰቡ ወይም ደግሞ ምእመናኑ ወይም ግለሰብ ቢሆን ለነፍስ የሆነኛ ሊረዳ ይችላል የሚል ካለ ይህን ደግሞ ኃላፊነት ወስዶ የሚሰራልን ሰው ካለ በእግዚአብሔር ስም ጥሪያችንን እያስተላለፍን፣ በሌላ በኩል ደግሞ ቤተ ክርስቲያኑ ቅድም እንደነገራችሁ ብዙ ቅርሶች አሉ፣ ቅርሶች አሉ፣ ነገስታት የሰጧቸው ነገሮች አሉ፣ የሆኑ ነገሮች አሉ። እነዚያ ደግሞ በጥንቃቄ መያዝ ስላለባቸው በንጽህና መያዝ ስላለባቸው መስቀል ቤት ወይም ደግሞ ዕቃ ቤት የሚባል እሱን ለመስራት አቅደናልና ይህንም ደግሞ የእግዚአብሔር ሰው ከተገኘ ይህን ራስን ችዬ ወይም አስተባብሬ እሰራለሁ ካለ ገዳሙ የሚፈቅድ መሆንና ጥሪውንም ገዳሙ እያስተላለፈ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። በሌላ መልኩ እንደዚያ ቅድም ያያችኋቸው አሉ የጥበቃ ቤቶች ናቸው። የጥበቃ ቤቶች በዕቃ ቤት አይደለም። ያው እነሱም ጥበቃዎቹ ዝም ጫካ ላይ እንዳደሩ የሚቆጠረው መቼም ጥበቃ ሲጠበቅ አንዳንዴ ማረፍ እየተባለ በፈረቃ ሰውን ጥበቃ የሚታደርገው ግን ደንበኞቹ አሁንም ሌትም ቀንም ደመና ማነው ውጭ ላይ ነው የሚያድሩትና ስለዚህ ደግሞ ያችን የጥበቃ ቤቷን እሰራለሁ የሚል ባለሀብት ካለ ይህን ደግሞ በእግዚአብሔር ስም ጥረት ያሰልም መስራት ይችላሉ። እዚህ ጋር እንደምታዩት የቤተክርስቲያኑ የገዳሙ መግቢያ በር ነው። በዚህ ነው ቤተክርስቲያኑ የሚገኘው እና እኛ የምናስተላልፈው መልእክት አሁን አንደኛ
አጥር ግቢ ጥሩ እንደምታዩት ብሎ በእንጨት ምናምን የታጠረ ነው። በደንብ ሆኖ በድንጋይ በብሎኬት የታጠረ ይላል። ሁለተኛው ቤተክርስቲያኑ ላይ መስቀል ቤት የለም፣ መጠለያ ቤት የለም። የቤተለሙ ጉዳይም ደግሞ እንደዚህ መሰራት ያለበት ጉዳይ ነው። የማስቀደሻ እንደዚሁ ያስፈልጋል እና እንደምታዩት እዚህ ሁሉ ዝም ብሎ ያው ክረምት ላይ በመቸጋገር በመጣበቅ ናት ቤተክርስቲያኗ። ጠብ ያለች ናት ቤተክርስቲያኗ እንደምታዩት እና ሰፋ አድርጎ የማስቀደሻ ቢሰራ እንደው ጥር ግቢው ደግሞ ይሄ በሙሉ ቢታጠር ያያችሁትን ያለ ዝም ብሎ መንጨት ነካ ተደርጎ ዝም ብሎ ከብት እንዳይገባ ብቻ የተደረገ ነው። በደንብ ጠሪያ ላይ አይደለም እና የቤተለም የዕቃ ቤት የለንም እንደምታዩት ነገር ማለት ነው። ዕቃ ቤት የለም። ዕቃ ቤት ይሰራ። አዎ የመስቀል ቤት ሙሉ እሱ እንደገና ደግሞ የቤተለም ግንባታ አይነት ነገሮች ሲሰሩ የተመረጠ ነው እና እኛ እጃችሁን እንደዚሁ ቤተክርስቲያን ላይ እርዳታ አድርጋችሁ ቤተክርስቲያናችንን ቅድስት ቤተክርስቲያናችንን ገንብተን ጥሩ ሁሉ ተሳገብ ጥሩ በሙሉ ታጥቦ ያለው ነገሮች ቤተለም የመስቀል ቤቶች እንደዚሁ አይነት የዕቃ ቤቶች የሉም እስካሁን ድረስ። እንደምታዩት የዜማ የአብነት ትምህርት ቤት ነው። እዚህ ይገባል። ተማሪዎች የሚኖሩት በዚህ ነው። ያው ያለው ነገር ብዙ መስራት ጥንቃቄ ይጠይቃል። ያው እንደምታዩት ገና ነው። ዝም ብሎ እንደነገሩ ተጣበው ነው የሚኖሩበት። ገንገነባላቸው ምክንያቱም ነገ ቤተክርስቲያን ተረካቢዎች እነዚህ ተማሪዎች ናቸው እና ቢገነባላቸው ተማሪዎች በዚህ ነው የሚኖሩት። እሺ አሁን ያለው ደግሞ ቀደም የቤተክርስቲያን ግቢ እንደተናገሩት ብዙ አባቶች እናቶች ምእመናን የተፈወሱበት ጸበል ነው። አሁን እንደምታዩት ሰው እየተጠመቀ ነው። በጣም የሚደንቀው ነገር አሁን ኤፍሬም እዚህ መጥቶ ተፈውሰዋል። አፄ ምኒልክ እዚህ መጥቶ ተፈውሰዋል። ንጉሥ ኃይለሥላሴ እዚህ መጥቶ ተፈውሰዋል። እና በዚህ መካከል እነሱ ደግሞ የሰጡት ቅድም ያልኩት ቆስ ያልሁት እነሱ የሰጡት ነው። አፄ ምኒልክ ለምሳሌ ዘበኛቸውን የራሳቸውን አጃቢያቸውን ተፈውሰው ሲሄዱ ከመሳሪያው ጋር ዘበኝነት ሰጥቶ ነው የሰጡት። የሚደንቀው ነገር ማለት ነው። እና ያንን የጸበል መነሻ ቦታ ስላለ እዚያ ቦታ ላይ ስለምናብራራው እንዴት ሊፈውሳል ሊፈውስ የቻለ ምክንያት ምንድነው የሚል ደግሞ እናብራራዋለንና አሁን ግን ይሄኛው ይወንድ ነው። እዚህ ቀጥሎ ሁለተኛ ኩን የሴቶች ነው እና በዚህ መልኩ እስካሁን ድረስ ከጥንት ጀምሮ እንግዲህ እያገለገለ ነው የሚገኘው። ያንን በኋላ እዚያ ምንጩን መነሻውን ዘናራለን። በጣም ንጹህ ድንቅ በሆነ ቦታ ደረቅ ድንጋይ ውስጥ ነው የሚወጣው። ልዩ ተአምር ነው እና ያንን እንደዚህ በኋላ የምናየው ስለሆነ የጸበልና አገልግሎት ይሄን ነው። አሁን ያን ቀደም ሲል የተጠመቁበት የነበረ ነው መስቀል የሚታይበት ማለት ነው። የኢትዮጵያ ካርታ አለ። ለቀስተ ደመና ነው አረንጓዴ ቢጫ ቀይ አለ። ይሄ የጥንቷ ኢትዮጵያ ያትናት እና ኢትዮጵያ የተባለው የተቀደሰ አገማን ህታት ደግሞ መስቀል አለ። እዚያ ቅጥል ጸበሉ አለ ማለት ነው እና ጥንታዊነቱ ገዳም ትርጉሙ ይሄ ራሱ የሚሰጥ ነውና እግዚአብሔር አምላክ መድኃኒተ ክርስቶስ ደግሞ ቅዱስ ፈቃዱ ሆኖ ጸበሉ እየፈወሰ ነው። ወደሱ ይፈውሳል ብለን እናምናለን። በኋላ ደግሞ ወደ ጸበል ትንሽ ቦታ አገኘን የተፈወሰ አገኘን። እነሱን ደግሞ ጠይቅ እናንተ ተረዳላችሁ ማለት ነው። በሚወክል ሁሉም ለማለት እንፈልገው ይሄንን። እሺ አሁን የምንገኘው ደግሞ ቀደም ነገስታቶች ጳጳሶች ተፈውሰውበታል ያሉት ጸበል መነሻው ምንጭ ይሄ ነው። ቅድም እንደነገርኳችሁ ደረቅ ድንጋይ ላይ የሚፈልቁ ነው ያሉት። ያው እንግዲህ አይቶ መረዳት ይቻላል። እዚህ ምንም እጥበት ከሌለው ቦታ ላይ በየት አቅጣጫ ምንጮቹ እንደሚመጡ ማየት ይቻላል። አሁን ይሄ ጸበል ከየት እንደሚመጣ አይታወቅም። ላዩ ገደል ነው። ገደል ደግሞ ምንጭ ማነው ትንሽ እጥረት እንኳን የለውም፣ ደረቅ ነው። ይሄ ራሱ አንድ ትልቅ ተአምር ነው። ጌታ ቀድሞ ጸበል ያፈለቀው ጭንጫ ላይ ነው፣ በሰኔ 8 ማለት ነው። አሁን ደግሞ ያን ሲተረጎም እዚህ ቦታ ላይ እንደምታዩት ነው። አሁን ይሄ ጸበል ብዙ ሰው ተፈውሶበታል። በዛን ዘመን በአብዛኛው የነበረው ስለት ጨው ነበር በዘመኑ።
አሁን ያጨው ተከምሮ ሲበዛ መጀመሪያ ስሙ ምን ተባለ? ጨው ክምሩ ጊዮርጊስ ተባለ እና ከዛን ጊዜ ደግሞ ፈውሱ እንደቀጠለ ነው ያለው። አሁን ይሄን እንዴት ሊፈውስ ቻለ የሚለው የእግዚአብሔር ፍቃድ ነው። ለቅዱስ ጊዮርጊስ የተሰጠው ጸጋው ነው በተጋድሎ። ከዚያ ደግሞ ቅድም እንደነገርኳቸው አባታችን ቅዱስ አባታችን አቡነ ዜና ማርቆስ እዚህ ቦታ ሲመጡ ቀጥታ ኢየሩሳሌም ነው የሄዱት። ኢየሩሳሌም ሄደው የኢየሩሳሌም አፈር የዮርዳኖስን ጸርጌታ የተጠመቀበትን የጎልጎታን አፈር የደብረ ታቦርን እነዚህን አፈሮች እና ጸበሉን የዮርዳኖስን ጸበል አምጥተው ጸበሉን እዚህ ጋር ነው ያቀላቀሉት። አፈሩን ደግሞ ቀጥታ ይሄን ገዳምታት በሙሉ ቀላቅሎታል። አሁን የኢየሩሳሌም የሚገኝ ጌታ የተቀደሱ ቦታዎች አፈር በሙሉ እዚህ ውስጥ አለ ማለት ነው። ጌታ ራሱ የተጠመቀበት የዮርዳኖስ ጸበል እዚህ ውስጥ አለ ማለት ነው። ተቀላቅሏል። ዋናው ነገር ግን ኢትዮጵያ በየትም ቦታ ያሉ ጸበሎች በሙሉ የዮርዳኖስ ጸበል መጥቶ የባረካቸው ናቸው። ቅዱስ መጽሐፍ እንደሚያስረዳን ማለት ነው። ቅዱስ አባታችን ደግሞ ራሳቸው ሄዶ ያመጡት በምንድን ነው ቢባል በጣም የሚደንቀው ነገር በአህያ ጭኖ አይደለም፣ በበቅሎ ጭኖ አይደለም፣ በንስር ነው። በንስር ጭኖ ነው ያመጡት። ይሄ ተአምር የእሳቸው የሰጣቸው ጸጋ ስለሆነ ማለት ነው። በዚያ ጭኖ አመጥተው ግን እዚያ አዋሃዱት። ከዛን ጊዜ ጀምሮ እየፈወሰ ነው ያለው። ወደዚህ ይፈውሳል እና ቦታው በዚህ መልክ ሲያት መጥቶ አሁን ደረጃ ደርሷል። ቅዱስ ቦታ ጥንታዊ ቦታ ነው። ስለዚህ እኒህንና የመሳሰሉ ጥንታዊ ገዳማቶች መጠበቅ አለባቸው። ቅርሳቸው መጠበቅ አለበት፣ እነሱ መጠበቅ አለባቸው። ስለዚህ አሁን እኛ ለማለት የምንፈልገው ምንድነው? ይሄ ጸበል ኃይል አለው፣ ግን ወደ መሬት ሰርጓል። ይሄን የሰረገውን ለማስቆም አሁን እቅድ ይዘናል። አንዱ ቅዳችን ይሄን በዚህ አመት ማለት ነው። የሚያስፈልገን ምንድነው? አንደኛ ጠጠር፣ ሁለተኛ አሸዋ፣ ሶስተኛ ሲሚንቶ ነው የምንፈልገው። ይሄ ብቻ አይደለም። አሁን እኛ የምናጎለብተው እኛ የምንጠጣው ውሃ ደግሞ እዚያ አለ፣ ምንጭ አለ። ሁለቱንም በአንድ ላይ እንዲጎለብቱ ለማድረግ ነው። ይሄኛው ለጸበል ብቻ የሚያገለግለው ፈውስ ነው። ያንኛው ደግሞ ለአትክልትም እዚህ ላለው መናንያንም ለአብነት ተማሪዎችም በሙሉ እንደገና ለመጣው እንግዳ የሚጠጣው ያንኛው ምንጭ ማለት በኋላ ሄደን እናዋለን እና ስለዚህ አሁን ጥሪያችን እናስተላልፈው ምንድነው? የቅዱስ ጊዮርጊስ ወገን የሆነ ሁሉ ወዳጅ የሆነ ሁሉ ሲሚንቶና አሸዋና ጠጠርኛ የምንፈልገው ገዝቶ ቢሰጡን ከዛ በኋላ ይሄን ገንብተን ወደ ውስጥ የሚሰርጉን አስቀድተን ጸበሉ እንደተለመደው ፈውሱን እንዲቀጥል ለማድረግ ነውና በዚህ አጋጣሚ ለዚህ የታደሉ ሰው ካሉ በረከቱን ሳትፋቀ ሰዎች የሚሉ ሰዎች ካሉ መጥተው አይተውም ቢሆን በዚህ በቪዲዮ ብቻ ሳይሆን መጥተው ራሳቸው አይተውም ቢሆን አይን ይፈርዳልና አይቶ ስለዚህ አሁን ቅድሚያ ማቴሪያል ገዝተውልን ይሄንን ነገር ተገንብቶ ጸበሉም ወደ ፈውሱ ያንም ለህብረተሰቡ አገልግሎት እንዲሰጥ እንድናደርግ እጃችሁን እንድዘረጉልን በቅዱስ ጊዮርጊስ ስም ጥሪን አስተላልፋለሁ። ተመጣ የመጣሁት ከላማሻቦ ነበር የመጣሁት። በጣም አሞኝ እንደውም ቤቴ በጣም ድርሳን ተደርጌ በጣም አሞኝ ማለት 7 ቀን ድርሳን ተደርጌ ከዛ እዚህ መጥቼ ጭው አድርጎ ሰማዕቱ ቅዱስ ጊዮርጊስ ይዞ መጥቶ ከዛ በጣም ያመኝ ነበረ ማለት ነው። በጣም ሲያመኝ ልክ እጄ ራሱ መስራት ምናምን ሰውነቴ በጣም አስቸግሮ ነበር። አልሰራምም እያለ አስቸግሮ ነበር። ግን ሰማዕቱ ቅዱስ ጊዮርጊስ ፈውሶኝ አሁን እንደ ልቤ እየሰራሁ ነው አሁን ማለት ነው። በጣም ፈዋሽ ነው ሰማዕቱ ቅዱስ ጊዮርጊስ ማለት ነው። ጀምሪ አሁን የወዝስ ከመጣው ገብርኤልም ዘብር ገብርኤል አመት ተቀምጫለሁ። እዛም ለውጥ ነበረው። ግን ታሽሮኝ አዲስ አበባ ትሄድ ተመለሰብኝ። ተመልሼ ደግሞ ነዋሪ ገብርኤል ካረም 10 ወር ተቀምጬ ተዛ ተመልሼ ወደዚህ መጣሁኝ። ወደዚህ ስመጣ አሁን ለውጥ አግኝቼ ይኸው ተመስገን ብዬ። ከዛ በፊት ምንድን ነበር የሚያደርግሽ? ከዛ በፊትማ በጣም ያናግረኛል፣ ከሰጠለኛል፣ ያባጨኛል። በቃ ገደል ግቢ ነው ታነቂ ነው የሚለኝ። ይሄ ነው በቃ በጣም ህይወቴ እንዳጠፋ ነበር የምፈልገው እና ከቤተሰቦች አራርቆኝ ይኸው ቤተሰቦች የሚያሳመኝልህ
እኔ በራሴ ነው የምታመው። እነሱም ያስታምም ተነሱ ማራርቆኛል። ከዘመድም አይጠይቀኝ ተነሱ ማራራቀኝ። እነሱ ጋር ሲሄድ አባቴን አንገቱን ነቅነቅ ነው የሚለኝ። ቢስ እናቴንም በቃ አንገቷን ነቂያት ነው የሚለኝ። ጭራሽ አንዋደድም እና እነሱም ሆይ ያስታሙኝ እኔ በራሴ ነው የምታመው። እግዚአብሔር እሱ በቅነጦ ያስተማረኝ ቁጭ ብያለሁ። አሁን ድነሻል? አሁን ድኛለሁ። ተመስገን። ጨርሶ ትከሻለ ያቃጥለኛል፣ ግን ጨርሶም ባይመረኝ ትንሽ ይቀረኛል። አሁን ድኛለሁ። አዎ ድኛለሁ ብዬ ነው የምወስነው በራሴ። ሐኪም ቤት ሄደሽ ነበረ? ሄጃለሁ። ሐኪም ቤት ሲሄድ አመት ሙሉ ደም ሲፈሰኝ ጊዜ በጣም በኋላ ህይወቴን ሊያጠፋው ሲፈልግ ይሄ ነገር ምንድነው ብዬ ስል ከዛ ባለቤቴ ደግሞ ወይ ልጅ አትወልጂ ምናምን ሲለኝ ሳስጨንቀኝ ልመረመር ወጣሁ። ስወጣ ደምሽ አልቋል፣ መውለድ ትችያለሽ፣ ላይሽ ላይ መንፈስ ካለ ነው እንጂ ችግሩ በሌላ በኩል ማህፀንሽ ንጹህ ነሽ፣ ደም ግን የለሽም፣ የደም የሚጨምር ተጠቀሚ ብለውኝ ከዛ መጣሁ። ስመጣን አሁንም የሆነ መውለድም አልቻልኩም። ከዛ እንደገና አሁንም ሲሆን እንለያይ በቃ አልኩት። እሱ ካልወለድሽ አለኝ። አሁንም ደግሞ ከዛ በቃ እሺ እንለያይ በቃ ብዬው ተለያየና ከተለያየን በኋላ ደግሞ እንታረቅ እኔ ልጅ እርብኝ ሲል አይሆንም ተብሎ ከዛ ተናባቴ ጋር ቁጭ እንዳልኩኝ በቃ እዛ ሆኜ በቃ ያ ጊዜ እንደማሳበር ነገር ሞከረኝ። አብድ ዘመን በቃ እንዴት ይደረግ ምናምን ብሎ እነሱ ዝም ብለው ቁጭ ነው ያሉት። ምንም አላልኩም። ከዛ መድኃኒዓለም ጠበል አለ። እዛ ሲሄድ ቄሶቹ እኔ አላውቃቸውም። ቄሶቹ ሲያጠምቁኝ 15 ቀን የማላውቀው ቄስ አጥምቆኛል። እዛው ሆኜ ማለት ነው። ግን አባቴ እንዴት ነው ምናምንም አላለም። እንደዛ ላይ ሆኜ ማለት ነው። ዝም ነው ያለው። ከዛ ተጠመቀው አመት እንደው ምናምን ተጠምቄ ደህና እንደተሻለኝ አቋረጥኩ። መሀል ላይ ተውኩት። ስናደር ተውኩትና አዲስ አበባ ተነስቼ ሄድኩ። አዲስ አበባ ሲሄድ አመት ያህል ትንሽን እያመመኝም እያለቀስኩ ምንም እያልኩ አመት ሰራሁና ከዛ ትንሽ ደግሞ ሳገኝ ዘብር ሄድኩ። እዛ ስታመም ደህና ከረምኩ። ከዛ እየተሻለኝ እያለ ደህና ተሽሎኝ እያለሁ የሚያስተምረኝ ሳጣ ተነስቼ አዲስ አበባ ሄድኩ። መስከረም ሲጠባት እንደገና ተመለሰ። ሲመለስ ወደዚህ መጣሁኝ። አሁን መስከረም አሁን ይኸው የተሻለኝ ነው። ተመስገን ብያለሁ። በጣም እንደውም ምንም ንጹህ እርሻ እያረስኩ ነበር እንደውም ማለት ነው። እርሻ እያረስኩ ድንገት ጣዖት ከሚያመልክ ሰው ጋር ብንጣላ ይህን ስላላከብኝ ሰማዕቱ ቅዱስ ጊዮርጊስ እንደውም እኔን ተዝህ ጣዖት ከሚያመልከው ሰውዬ አድኖኝ ይኸው ደህና ሆኛለሁ። እጄንም እንትን ለማለት ያለ ምንም በሽታ የለብኝም ነበር እስከዛሬ ድረስ ማለት ነው። ግን አሁን ጣዖት የሚያመልከው ሰውዬ እስቲ አንተ ጣዖትና ተሰማዕቱ ቅዱስ ጊዮርጊስ ማይበልጣል ብዬ በቃ ትል እስቲ ያንተ ጣዖት እስቲ ያንተ ጊዮርጊስ ታዳነህ አለ። ያንተ መድኃኒዓለም ታዳነህ አለ። እስቲ እናቷና ልጁ ድንግል ማርያም ታለች ሰማዕቱ ቅዱስ ጊዮርጊስ ሲተለለ ብለን ቦታው ላይ ተነጋገረ። ሰማዕቱ ቅዱስ ጊዮርጊስ ደረሰ፣ ለልጆች አተረፈኝ። እንደውም ጮኸዋል ቤተሰቦቼ ሞተ ብለው ማለት ነው። 7 ቀን ድርሳን ተናህሬ ሰማዕቱ ቅዱስ ጊዮርጊስ ተቤቴ ጭው አድርጓ እንቷ ገርባ ጊዮርጊስ አደረሰኝ። ግን ከዛ ይኸው አዳነኝ ለሱ ማለት ነው። እንደውም የኔ በደንብ የሚነገር ነው ማለት ነው። እሺ አብርሃም እባላለሁ። ዲያቆን አብርሃም እባላለሁ። የኔታ ኃይለ ገብርኤል ተማሪ ነኝ። ተማሪ 123 ተማሪ ነው ያለ ነው። ቤታችንም ይሄው እንደምታዩት ዝም ብሎ ነገር ነው። ማሰናጃም የለን። የሚሸገረን ነገር ማሰናጃ እና ደግሞ ሽንት ቤትም አለ። እንደ ሽንት ቤት ነገሮች ቢማስልን ጥሩ ነው። መኖሪያ ቤት ያው ውስጡ ጽዳት የለውም። እየሰራን ነው የምንማረው። ያው ቋጥ የአብነት ተማሪ ዲያቆን አራጅ ይባላል። የመጣው ከቦራዴ ነው። የምንማረው የቅዳሴ ትምህርት ነው። ጋባ ጋር የተማሪያችን ብዛት 32 ብላ ነው ቁጥራችን። የምንማረው ወንበር ላይ ከጠዋት እስከ 3 ሰዓት እስከ 6 ሰዓት ከየረፍት ደግሞ የምንወስደው ከ6 ሰዓት ተኩል እስከ 8 ሰዓት ተኩል እንወስዳለን። ከ9 ሰዓት እስከ 11 ሰዓት ድረስ ባለው ጊዜ ሰዓት ወንበራችን አጥተን እንማራለን። የሚያስፈልጉን ነገሮች መጽሐፎች፣ አንዳንድ ነገሮች ለምሳሌ የሰዓት መጽሐፍ፣ የመዝገብ መጽሐፍ ጉባኤያችን የለን እና አንዳንድ ደግሞ ንጽህና መጠበቂያ የለንም። የተረዳዳን በየዕለቱ በየምን ያለ ነው። የዜማ ቤት ተማሪ ነን። 150 ተማሪ ነው ያለው። ከ3 ሰዓት እስከ 8 ሰዓት እረፍታችን ደግሞ ማታ ከ1 ሰዓት እስከ 4 ሰዓት ደግሞ ለየት ከ9 ሰዓት እስከ መጨረሻው ይሄን ድረስ ያበቃል። እሺ አሁን ምንድን ነው የሚያስፈልጋችሁ ነገር? የሚያስፈልገው መጽሐፍ የድጓም ሆነ ዝክረ ቃልም ሆነ ምናምን እንደዚህ ልብስም ምንም ነው። ገብረ ስላሴ እባላለሁኝ። ያለሁበት ገዳም ቅዱስ ጊዮርጊስ እና
ሩፋኤል አንድነት ገዳም ነው። የውሃ እጥረት በጣም ስላለ ውሃ እጥረቱ ምንጩ ቢስተካከልልንና ከፍ ያለ ሮቶ ተደርጎ በጎ አድራጊዎች ቢረዱንና ቢያግዙን። ይሄ አትክልት ይኸው ጀምረነው ምንም እንትን አላለም። ይኸው ችግኙ ፈሷል። የውሃ እጥረት ስላለ በጣም እያጠረንና እየተቸገርን ነው። ይህንን ቢረዱን ለእኛም ጥሩ ድጋፍ ነው። ለአድራጊዎችም በሰማይ እግዚአብሔር ዋጋቸውን ይሰጣቸዋል። ይህንን ቢያደርጉልን ብዬ እላለሁ። በጣም እየተቸገርን ነው። የውሃ እጥረት በጣም አለ። የውሃ እጥረት የተነሳ ነው። ይሄ መሬቱ ሰፊ ነው። ይህንን እንደዚህ ብናስተካከልና ብናሰፋው ብዙ ገቢ ይገኛል እና ስለዚህ ዋናው ችግሩ የውሃ እጥረት ነው ያለብን። የሁለት አረጋዊ ይባላለሁኝ። ያው ይሄ እናቶች ሽንት ቤት ነው ተጀምሮ ነበር እና ድምዳሜ ላይ ሳይደርስ ያው በገንዘብ እጦት ምክንያት ተቋርጧል። ስለዚህ ከዚህ የተነሳ እናንተ እርዳታ አድርጋችሁልን ለጊዜያዊ በእኛ በእናቶች ክንድ ተቆፈሪያች እዛ የምትታዩ ሽንት ቤት ወቅታዊ ናት። እሷም ተቃርባለች። ውሃም ከላይ ጎርፍ ስለሚመጣ ይሞላታል። ስለዚህ ከዚህ አንጻር በጎ ፈቃዳችሁ ሆኖ ብትጨርሱልን ነው የምለው እኔ። ማሽን ቤት ነው ያለ ነው እየሰራን ነው። ግን ቦታው ስለጠበበ ምናልባት ባለተስፋ ብናገኝ ይረዱን። ይህም ደግሞ የአባቶች ባት ነው ያለንበት በጣም ጠባብ ስለሆነ አሁን ድር ራሱ ስናደራ ይህንን ማሽን አንስተን ይህን ደግሞ እንደገና ወርደን ነው በጣም ጠባብ ስለሆነ ማለት ነው። ስለዚህ በጉልበታችን ያለን ባለተስፋ ብናገኝ ብትሰራ ሌላም ማሽን ጨምረን ማሽኖችም ስላሉ እነዚያንም ጨማምረን ሰፋ ያለ ቤት ተሰርቶልን ሰርተን እንሰራ ደስ ይለናል ማለት ነው። አሁን የምንገኘው ያው ሸማ ቤት ነው የምንገኘው። ያው እቃውን በሙሉ እያያችሁት ነው ያላችሁ። ግን የቤቱ ጥበት አንጻር እያያችሁት ነው ያላችሁ። በዚህ ላይ የአባቶች የሚኖሩበት ነው። በላይ ደግሞ ሸማ እየተሰራበት ነው ያለ። ያው ከቤት ጥበት አንጻር የተነሳ ነው። እንደገና ደግሞ መሬቱ ምናምን ሌብኑ የጠበቀ አይደለም። እኛ የመስራት የሚሰሩ ሰዎች አሉ። ግን ያለው የቤቱ ጥበት አንጻር ግን እያያችሁት ነው ያለ ሙሉ የፈራረሰ ነገር ነው እና ይህን እንደው ምዕመናን በሙሉ ህዝበ ክርስቲያኖች በሙሉ ያለውን ድጋፍ አድርጋችሁ እቺ ቤቷ ተሰርታ ሰፋ ያለ ሆኖ በሰፋ ያለ መልክ ሆኖ በተለያየ አይነት ሹራብ ማሽኖች ገብተው የተለያዩ ፎቶች በተለያየ ዲዛይን አይነት መንገድ ቢሰሩ የተመረጠ ነገር ነው ተብሎ የተመረጠ ነገር ነው ብለን እኛ እናስባለን። ግን ያለው ነገሮች አንጻራዊ ነገሮች ግን ምንድነው ችግር አለ። ቤት ችግር ያያችሁት ያለ ሙሉ ጠባብ ነው። በዚህ አባቶች የሚኖሩበት እዚህ አባቶች ይኖሩበታል። በዚህ ደግሞ ሸማ ስራ የሚሰራ በአንድ ሆኖ ግን የሸማ ቤት ሆኖ ሰፋ ያለ ቤት ተሰርቶልን በበጎ አድራጊዎች እንዲሁም ደግሞ ምዕመናን በሙሉ ህዝበ ክርስቲያኖች በሙሉ እዚህ ላይ ትብብር አድርጋችሁ እዚህ ያሉ ስራዎች ቀጥለው ወደፊት እንዲቀጥሉና በመልካም አይነት መንገድ ቢሰራ የሚል አስተመልክት ነው። ወፍጮ ለመብራት ኃይል 177 ሺህ ብር ተከፍሏል። ይህን ለቆጣሪ ማለት ነው። ቆጣሪው በዚህ መልኩ ካስፈቀድን በኋላ በጎ አድራጊዎችን ጠይቀን ይህን ቋቱንና 2 ዲናሞች ገዝተውልን ወደ ስራው ልንገባ ይሄን እንግዲህ ቤቱ ሰርተን ተከላውን አስተካክለን ጨርሰን ወደ ስራ ልንገባ ስንል ትራንስፎርመር ተበላሽ ተብሎ በዚያ ምክንያት ሰኔ ላይ ያለው እስካሁን ድረስ እንግዲህ ወደ 7ኛ ወር ማለት ነው ያለ ስራ ተቀምጦ ያለበት ሁኔታ ነው ያለው ማለት ነው። እና እናስገባው አንዱ የገዳማውያኑ ችግር የሚፈታ ይሆናል ማለት ነው። እና ይሄንን ደግሞ በገዳሙ አቅም ቢሆን ስላልሆነ ምናልባት ምዕመናን የቤተክርስቲያን ልጆች በተለይ ደግሞ ባለሀብቶች እንደ ቤተክርስቲያኒቷን ውድቀት የማይፈልጉ ምዕመናን ይህን ነገር ቢያደርጉልን ነገ ከነገ ወዲያ ገዳሙ ራሱን ችሎ ከራሱም አልፎ ሌሎችን የሚያግዝበት ሁኔታ ይኖራል ማለት ነው። የተጀመረበት ሁኔታ አለ። በእግዚአብሔር ፈቃድ እንጨርሰው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን ያለነው እና እየተነጋገርን ያለነው የደብረ መንክራት ገርባረ ቅዱስ ጊዮርጊስ እና ቅዱስ ሩፋኤል አንድነት ገዳም ነው። እንግዲህ ያው በገዳሙ ተንቀሳቅሳችሁ እንዳያችሁት ብዙ ጅምሮች አሉ። እንግዲህ እነዚህ የገዳማውያን የጀመሯቸው ጅምሮች ናቸው። ገዳሙ 12ኛው መቶ ክፍለ ዘመን በአባታችን በአቡነ ቅዱስ ዜና ማርቆስ ገዳም እንዲሆን የተደረገና አባታችን ስርዓተ ምንኩስናን እዚያ ላይ አጽንተው
700 መነኮሳትን አደራጅተው ከዚያ ጊዜ ጀምሮ እስከ ደርግ ዘመነ መንግስት የተለያየ ፈተና ቢገጥመውም በስርዓተ ገዳም እየተመሩ ገዳማን በሰፊው አገልግሎት የሰጡና ገዳሙን እያለሙ የነበሩበት ሁኔታ ነው ያለው። ከዚያ ወዲህ ደግሞ በደርግ የመሬት ላራሹ አዋጅ ገዳማዊ እርሱ ያለው የይዞታ መሬት ሲወሰድ ገዳማውያን እንደተፈለሱ ከዚያ ጊዜ ጀምሮ ደግሞ ባዶውን እንደነበረ እና በስም ገዳም እየተባለ ይጠራ እንደነበረ ነው። 2015 ጥር ወር ጀምሮ ደግሞ ከ40 በላይ ገዳማውያን መነኮሳት ገብተው አሁን ያሉትን ያየናቸው መንቀሳቀሳቸው ያያቸዋቸውን ስራዎች ጀምረው እየሰሩ ያለበት ሁኔታ ነው ያለው እና እንግዲህ እናቶች መነኮሳያት በዓት የመነኮሳት አባቶች በዓት ተሰርተዋል። እነዚህ ጅምሮች ናቸው እነዚህ። ሌላውን ደግሞ አሁን እንግዲህ ውሃው ጋር ስንመጣ መስኖ ስራ ተጀምሯል። መስኖውን ስራ በሰፊው ለመስራት ምንጩ ከላይ ካናት እንዳያችሁ ወደ ስር የሰረገበት ሁኔታ አለ ማለት ነው። ያንን ለማጠናከር እና ምንጩን ለማጎልበት ሰፊ ስራ ተጀምሯል። የተወሰነ እንደተሄደ በወቅቱ በጊዜው ችግር ምክንያት ሀገራዊ ችግር ምክንያት ጅምር ቀርቷል ማለት ነው። አሁን የምንጩ አንደኛ የዮርዳኖስ ጸበል እዚያው ጋር ነው ያለው። ለአገልግሎት ለምዕመናን የጸበል መጠጣትም መጠመቅም ቃል ኪዳን ያለው ጸበል ነው። አገልግሎት እየሰጠ ያለበት ሁኔታ አንዳንድ ጊዜ ያንሳል። እሱንም ጭምር አገልግሎት ሰፊ ለማድረግ በሁለተኛ ደረጃ በአካባቢ በገዳሙ ጓሮ ውስጥ ብዙ መሬቶች አሉ። እነዚያን መሬቶች አገልግሎት እንዲሰጡ ለማድረግ እና ገዳማውያኑ ደግሞ ስራ ሰርተው በመስኖ ስራ ሰርተው ራሳቸውን እንዲረዱ ለማድረግ እሱን የጋራ አንድነት ፈጥሮ የማጠናቀቅ ስራ መስራት ነው። ከዚያ ውጭ እንግዲህ በየቦታው የተጀመሩ ስራዎች አሉ ብለናል። መንገዱ ከነዋሪ አፋፍ ጀምሮ እስከ ገዳሙ ድረስ ለማድረስ ታስቦ የተጀመረ የደረጃ ስራ አለ። ድልድዩ ተሰርቷል። ደረጃው ተወሰነ ወርዶ የቆመበት ሁኔታ አለ ማለት ነው። ይህንን የጀመሩት አዲስ አበባ ላይ የእስጢፋኖስ ማህበርተኞች ናቸው። እነሱ ሰርተው ወደ ማጠናቀቁ እንዳይደርሱ መካከል ላይ ጦርነቱ ከተፈጠረ በዚያ ምክንያት ቆመ ማለት ነው። ከዚያ ጊዜ ጀምሮ እንግዲህ እስካሁን የተሰራ አይደለም፣ ያው ባለበት ቆሞ ነው ያለው። ይህንንም ጭምር እስከ ገዳሙ ብናደርሰው ደግሞ ይሄ መንገድ ሲሰራ አሁን የህብረተሰቡ መንገድ በገዳሙ መካከል ነው። ያንንም ከመካከል አውጥቶ በውጭ አድርጎ እስከ ቤተክርስቲያኑ ድረስ አድርጎ ከቤተክርስቲያኑ ከዚያ ጋር ተያይዞ ቤተክርስቲያን ላይ የራሱ የሆነ መግቢያ በሩን በደንብ አድርጎ መስራት፣ ዙሪያውን መጠለያ መስራት። የቤተክርስቲያኑ ቤተልሔም በጣም የደከመ ያረጀ ነው፣ ትንሽ ናት። እሱን አስተካክሎ ማደስ፣ ዕቃ ቤት የለውም፣ እሱን መስራት፣ አጥሩንና እነዚህን ነገሮች ቤተክርስቲያን ዙሪያ ላይ መሰራት ያለባቸው እነዚህ ነገሮች ናቸው ማለት ነው። እና እነዚህን ስራዎች ለመስራት መሰራት ያለበት እንግዲህ አሁን ወቅቱ ጊዜው እንደሚታወቀው ነው። ገዳማዊ ምንም ልናደርግ አንችልም። አንደኛ ቅርብ ጊዜ ነው የገባ ነው። ሁለተኛ ገዳሙ የራሱ የሆነ የይዞታ መሬትም የለውም። በምንም አይነት መልኩ ገቢ የሚሆን ነገር የለውም እና ያንን ነገር ለመፍጠር ነው። ገቢ የሚሆነውን ነገር ለመፍጠር ገዳማን ራሳቸው ሰርተው እንዲኖሩ ለማድረግ ከታሰበው እሳቤ ተነስቶ ነው ውሃው ላይ ስራዬን ብንሰራ ብለን የጀመርነውና አቅቶን የተሆነው አሁንም የምንጨርሰው የምንለው ማለት ነው። ከዚህ ጋር ተያይዞ በነዋሪ ከተማ ላይ ወፍጮ ተተክሏል። ይሄ ወፍጮ ባለ ተስፋ ጠይቀን ነው 177,000 ብር ለቆጣሪ መብራት ኃይል ተከፍሏል። የመስመር ዝርጋታው ተደርጎልናል። ሌሎች ባለተስፋዎችን ደግሞ ጠይቀን 2 ዲናሞዎችና እስከ ቋቱ እስከ ሙሉ ገዝተውልን ቤቱን ሰርተን ተከላው ተፈጽሟል። ተከላው ከተተከለ በኋላ ወደ ተግባር ወይም ጀምረ ልንሰራ ስንል እንትኑ ቆመ ማለት ነው። ትራንስፈሩ ተበላሸ ተባለ። ተመላልሰን ብንጠይቅም በአሁን ሰዓት በመንግስት ሊሆንም እንደማይችል ይሄ ነገር ተነገረን ማለት ነው። እና በግል ከቻላቸው የሚል ሀሳብ ተሰጠ። አይደለም እሱን ልንገዛኛ የዛሬ የዕለት ምግብ ማቅረብ ያልቻልንበት ሁኔታ ስላለ በገዳም ደረጃ ከዚህ በኋላ ያለውን ምዕመናን የቤተክርስቲያን ልጆች በሀሳቡ ተጋርተን በተለይ የቤተክርስቲያን ልጆች ባለሀብቶች እንደው ትራንስፈርመሩ ትንሹም ቢሆን በደረጃ አለው ያለ በደረጃ ትንሹም ቢሆን መጥቶ ይሄ እንግዲህ ከሰኔ ጀምሮ ዛሬ 7ኛ ወር ላይ ነው ያለነው። ይሄን ያክል ጊዜ ስራ ፈቶ ነው የተቀመጠው። ስራ የፈታውን ይሄንን ብዙ ሰዎች ዋጋ የከፈሉበትን ገዳማውያን እንረዳበታለን እንሰራበታለን ብለው ተስፋ የሚያደርጉትን
ስራ አስቀጥለ ነው ወደ ተግባሩ ቢገባና ገዳሙ ራሱን የሚችልበት ገዳማውያን ሰርተው ራሳቸውን የሚችሉበት ሌሎችን የሚረዱበት ሁኔታ ቢመቻች ጥሩ ነው የሚል ነው መልእክት ማስተላልፈው። ሌላው የተጀመረው አፋፍ ላይ ያለ ግንባታ አለ። እሱንም ቦታውን የሰጡን በነፃ ነው። ሰዎቹ ምንም የተከፈለበት ነገር የለም። ግለሰቦች ናቸው። ከዚህ ከገዳሙ መግቢያ ሬክላሙ ሲሰራ ከእሱ ጋር ተያይዞ ይሄን ቦታ እንጠቀምበት በሚል ተጠየቁ። ችግር የለውም ብለው አንስተው ሰጡን ማለት ነው። ከዚያ ከእነሱ ከሰጡ በኋላ ምንችለውን ያክል ባለተስፋ ተፈልጎ ሲሚንቶ፣ አሸዋ፣ ድንጋይ የሚያቀርብ ተገኘ። በዚያ ምክንያት መሰረቱ ወጥቶ ከዚያ በኋላ ያለውን ስራ ለመስራት አሁን እንደተናገር ነው የወቅቱ ሁኔታ ማንንም ልንጠይቅ እድል አልሰጠንም፣ መንቀሳቀስም አልተቻለም። በዚያ ምክንያት አሸዋና ድንጋይ አቅርበን ሌላውን ማቅረብ ስላልቻል ያው ስራ ፈቶ ቁጭ ብሏል ማለት ነው። እሱም ትንሽ ነው የሚፈልገው ሰው ከተረባረበት በጣም ትንሽ ነው እና በትንሽ ነገር ብንጨርሰው ብዙ ስራ መስራት ስለሚቻል እና ገዳሙን መርዳት የተበዛሰው ደረጃ ላይ ለማድረስ ስለሚቻል በዚህም መልኩ እሱም ላይ ያለውን አንዳንድ ሰዎች አንዱ አሸዋ፣ አንዱ ሲሚንቶ፣ አንዱ ሌላውን ማቴሪያል ብናቀርብ በአጭር ጊዜ ልንሰራት ስለምንችል እሷንም ለማጠናቀቅ እንደው ሰዎች ምናልባት ምዕመናን የቤተክርስቲያን ልጆች እርዳታችሁ እገዛችሁ ቢደርሰን የሚል መልእክት ነው የምናስተላልፈው። ከዚያ ሌላኛው የግለሰቦች ካርታ ተይዞ 300 ሺህ ብር ተበድረው የተሰራ ግንባታ አለ። 5 ክፍል ቤት ማለት ነው። አሁን ሁለቱ ውስጥ ላርጎ ማለት ደረቅና ፈሳሽ ሳሙና ገዳማውን እየሰሩ ጀምሮ ያለበት ሁኔታ ነው ያለው። ይህንን ስራ ለመስራት ቤቱን ለመስራት ብድር ተበድረናል 300 ሺህ ብር። ሰበካ ጉባኤውን የተበደረው አሁን ይሄን ብድር ካልከፈል በቤቱ መጠቀም አንችልም። 76 ሺህ አካባቢ ተከፍሏል። አሁን የቀረ 244 ሺህ ብር እንዳለ ማለት ነው። እንግዲህ ይህንን ስንከፍል አሁን በዚህ እንደ ነዋሪ ክራይ በጣም ለረጅም ዓመታት ቤቱን ሳንጠቀምበት ያው ኪራዩን ዕዳውን በመክፈል ይኖራል ማለት ነው። ምዕመናን ግን ወደዚህ ስራ ከተባበርን ይችን አንድ ሰው ሊዘጋጅ ይችላልና ይሄ ዕዳ የሚከፈልበትና ቤቱን ገዳማውን የሚጠቀሙበት ሁኔታ ቢፈጠር። ላርጎንም ስንጀምረው በብድር ነው። ወደ 237 ሺህ አካባቢ ነው ብድር የተበደርነው። አሁን ላይ ዳሩ 70 ሺህ ብር አንድ ሄክታር ካልተከፈለ ማለት ነው። እዚህ ላይ የማስተዋወቅ ስራ ይጠይቃል። ይህንን ወሳጅ የለም የማስተዋወቅ ስራ ይጠይቃል። ገዳማውያን ሽመና ይሰራል፣ የሽመና ልብስ ይሰራል፣ የአንገት መስቀል፣ እጅ መስቀል ይሰራል። እነዚህ የሚያስተዋውቅ ነገር የለም እና ገዳሙ ያው ጥንታዊ ቢሆንም በአሁኑ ሰዓት አንደኛ ቀጥታ ገዳሙ ድረስ መስመር ስለሌለ፣ በሁለተኛ ደረጃ ያልተዋወቀ ስለሆነ በዚህ አይነት መልኩ ገዳሙ ካለመታወቅ ጋር ተያይዞ የሚሰሩ ነገሮችን ግብአቶችን ወደዚህ ማድረስ ያልተቻለበትም ሁኔታ ስላለ ዕዳ አለ። እነዚህን ዕዳዎች በጋራ ብንከፍል እንደው የሚረዳን አካል ብናገኝ ነው ብዬ የማሳስበው። እንግዲህ ከዚህ ውጭ የገዳሙ ላይ 3 የአብነት መምህራኖች አሉ። የዜማ ተማሪዎች፣ የቅዳሴ ተማሪዎች፣ የቅኔ ተማሪዎች አሉ። እነዚህ ተማሪዎች ደግሞ ገዳሙ ላይ ተንቀሳቅሳችሁ እንዳያችሁ ቦታው ጠባብ ነው። እዚያው ላይ ነው የሚኖረው ማለት ነው። ሁሉም ሰው እዚያው ላይ ተረባርቦ ነው የሚኖረው። ከዚህ አንጻር የሽንት ቤቱ ብዙ ችግሮች ናቸው ያሉት እና የእሱም ለብቻ ተለይቶለት የአብነት ትምህርት ቤቱ ሁኔታ ተመቻችቶ ግንባታዎችን አካሂደን አጠናክረን የምንቀጥልበት ሁኔታ ቢኖር እጅግ በጣም ጥሩ ነው እላለሁኝ። እዚህ ጋር ለገዳሙ የተጀመረ መጸዳጃ ቤት አለ። እንዲህ ወንድሞች ከዚያ ተሯሩጠው ነው ሴፍቲ ታንከሩ ወጥቷል፣ ቁፋሮ አልቆ ግንባታው ተጠናቆ ከዚያ በላይ ያለውን ስራ ለመስራት አሁን ከአቅም በላይ ስለሆነ ይኸው ዘንድሮ በዚህ ዓመት ይጠናቀቃል፣ አገልግሎት መስጠት ይጀምራል ያልነው ምንም ሳንጀምረው ቀርተናል ማለት ነው። ምክንያቱም አሁን ላይ የተቸገርን ያለነው የተጀመሩትን ግንባታዎች እናጠናቅ ወይም ደግሞ እንስራ ሳይሆን ለገዳማውያኑ ቀለብ የምናገኝበትን ሁኔታ ነው። ገዳማውያን የኮንትራት መሬት በባለ ተስፋ ገዝተው ተመላሽ መሬት ማለት ነው። እነዚያ ዘንጋዳና ጤፍ የዘሩበት ሁኔታ አለ። ያን እየሰበሰቡ ነው። ከዚህ ውጭ ግን ለዳቤ መቀየጫ የሚሆን ስንዴ፣ ባቄላ፣ እነዚህ ሽምብራ፣ ገብስ እና በርበሬ የመሳሰሉት ነገሮች ያስፈልጋሉ ማለት ነው። እነዚህንም ነገሮች ደብዳቤም ጽፈን ለተለያዩ ሰዎች የገዳሙን ታሪክ ጨምረን ተልኳል። እግዚአብሔር ይመስገን። በዚያ መሰረት ብዙ ምዕመናን የቤተክርስቲያን ተስፋዎች ብዙ ነገር እያደረጋችሁልን ነው፣ እየደረሰን እያየነ ነው፣ እየሰማን ነው እና ለምታደርጉልን ነገር ሁሉ አምላከ ቅዱስ ጊዮርጊስ በየጊዜውና በየሰዓቱ ይጠብቅልን።
የምትሰሩትን ስራ ሁሉ ይባርክልን። በእምነት ሥጋ የምትከብሩበት ያድርግልን። ሀብት ንብረታችሁን ቤተሰባችሁን ይጠብቅልን። የቅዱስ ጊዮርጊስ አምላክ የአባቶች የቅዱሳን አምላክ እሱ ይጠብቅልን። የጀመራችሁትን ነገር ይዛችሁ ቀጥሉ። እስካሁን የነገርናችሁ ወይም ደግሞ በቦታው ያሉ ጅምር ስራዎችንም አጠናቀን ይሄ ገዳም ከሌሎች አቻ ገዳማት ተራ እንዲሰለፍ እንግዲህ ዛሬ ገዳማት ርስት ጉልት በጀት የላቸውም። ርስታቸው ጉልታቸው ምእመናን ናቸውና ሁላችሁም በምትችሉት በዘመድ በጎረቤት ከውስጥ ከሀገር ውስጥም ከሀገር ውስጥም ያላቸው ምእመናን አሁን እዚህ ቀለው ምግቡ ላይ የተረባረባችሁ እንዳላችሁ ሁሉ የተጀመሩትንም ስራዎች በማጠናቀቅ ዙሪያ የምትችሉትን ሁሉ በማድረግ ይህን ስራ ሰርታችሁ ይህን ገዳም አሁን እንዳልነው የበረከት ቦታ ነው፣ የታሪክ ቦታ ነው፣ የቃል ኪዳን ቦታ ነው። የኢየሩሳሌም ጸበል ያለበት የጎልጎታ አፈር ያለበት ቅዱስ አባታችን አቡነ ዜና ማርቆስ በሰፊው ከአምላካቸው ጋር የተነጋገሩበትና ቃል ኪዳን የተቀበሉበት የድህነት ቦታ ስለሆነ የሁላችንም ሀብት ስለሆነ የሀገሪቷም ታሪክ ስለሆነ ሁላችንም ተረባርበን የተጀመረውን ገዳማውን የጀመሩትን ስራ ከፍጻሜ በማድረስ ይህንን ገዳም እንድናደርገው ይሄ መልእክቴ ነው፣ በቤተክርስቲያኒቷ ስም ማለት ነው። እንግዲህ እነዚህ የቀሩት ብዙ ነገሮች አሉ። ሌሎችም ለምሳሌ የዶሮ እርባታ የንብ ማነብ የተጀመሩ ናቸው፣ ግን በአቅም ማነስ ምክንያት ተቋርጦ የቀሩበት ሁኔታ አለ ማለት ነው። እነዚህም በትንሽ ይጀመራሉ፣ አስፍቶ መስራት ስለሚቻል እነዚህንም ጥቃቅን ነገሮች እዚሁ የሚሰሩ ስለሆኑ በገዳማን የሚሰሩ ስለሆኑ እነዚህንም ነገሮች በማድረግ ሁላችሁም የበኩላችሁን እርዳታ እንድታደርጉልን ነው መልእክት ማስተላልፈው። ሌላው ከዚህ ጋራ እንግዲህ እንደ ቤተክርስቲያን በአሁኑ ሰዓት ሀገር ቤተክርስቲያን ሕዝብ ሁሉ ችግር ውስጥ ነው ያለ ነው እና ይሄ ብዙ ሰዎች የሚፈስባት ሀገር ሆናለች። ቤተክርስቲያንም እንደዚሁ ችግር ውስጥ ናትና ምዕመናን ተስፋ አትቁረጡ። እግዚአብሔርን እንታመን፣ እርስ በርሳችን እንተራረቅ፣ እንስማማ። እንግዲህ የበደለ ክሶ የቀማ መልሶ የተጣላ ታርቆ እግዚአብሔርን የምንጠይቅበት ጊዜና ሰዓት ስለሆነ ተስፋ ሳንቆም ማንንም ሳንመለከት ማንንም ሳናይ ወደ ማንኛውም ፖለቲካ ሳንሆን ለሀገራችን ለኢትዮጵያ ለቅድስት ቤተክርስቲያናችን ለኦርቶዶክስ ተዋሕዶ ሃይማኖታችን ሰው ለሆነ ሁሉ ዝም ብሎ በየቦታው ለሚወድቀው የሰው ፍጡር ልናዝን፣ ልናለቅስ፣ ልንማጸን ይገባልና ሁላችንም ምግባችንን ከፍለን መሬት ላይ ተኝተን ንስሐ እየገባን እየተራረቅን እግዚአብሔርን እንጠይቅ። የኢትዮጵያን ትንሣኤ የቤተክርስቲያንን ትንሣኤ ያሳየናል። ሞትና ልቂት እንዲቆም እግዚአብሔር ያደርግልናል። ይህንን ተስፋ አድርገን እግዚአብሔርን እንጠይቅ። ምዕመናን የቤተክርስቲያን ልጆች ሁላችሁም በያላችሁበት ወደ እግዚአብሔር አመልክቱ። ፍቅር ይኖረን፣ ሰላም ይኖረን። በርቱልን። ገዳሙን ገዳም እናድርግ። እኛም ገዳማውያን በቦታችን ሆነን ማድረግ ያለብንን ስለ ሀገር እንጸለያለን። ባህታችንን አጽንተን የሚገባውን ነገር እናደርጋለን፣ እንሰራለን። በገዳሙ ያለውን እናንተ ስትረዱን እዚህ ያለውን ስራ እንሰራለን። በጋራ ሀገርንም ቤተክርስቲያንንም ሕዝብንም እንድንጠብቅ አምላከ ቅዱሳን ለወደ እግዚአብሔር ሁላችንን ይርዳን። በያላችሁበት ሰላሙን ይስጣችሁ፣ ሰላም ሁኑልን። እንግዲህ የገዳሙ አድራሻ ከአዲስ አበባ እስከ ነዋሪ ከተማ ድረስ 195 ኪሎ ሜትር ነው የሚያስኬደው። ከዞኑ ዋና ከተማ ከደብረ ብርሃን ደግሞ 65 ኪሎ ሜትር ነው። እዚህ ነዋሪ ላይ ከደረስን በኋላ ደግሞ ከዚህ ጥጓን 1.75 ወይም ደግሞ 2 ኪሎ ሜትር ቢሆን በቃ ደረጃ ነው የምንወርደውና ምዕመናን ከሀገር ውስጥም ከሀገር ውጭም ያላችሁ የምትችሉ በአካል መታችሁ ቦታውን ብትረገጡ ጸሎተ ማርያም አድርሳችሁ የልቡናችሁን ነገራችሁት ብትሄዱ ቅዱስ ጊዮርጊስ ቅዱስ ሩፋኤል ዜና ማርቆስ ያደርጉልናል፣ ሁሉንም ያሳኩልናልና በዛ አይነት የማትችሉ ደግሞ ባላችሁበት ሆናችሁ ቦታውንም ገዳሙንም ገዳማውያን እንድታስቡ የሚል መልእክት ነው ያለኝ። ከዚህ ጋር አያይዤ ልነግራችሁ የምፈልገው እንግዲህ ገዳማት ዛሬ በየቦታው ባሕታዊ ያልሆኑ ባሕታውያን የሚሆኑበት የቤተክርስቲያን ሰዎች ያልሆኑ ቤተክርስቲያን ሰዎች ሆኑ በሁሉም ቦታ ልመና የበዛበት ጊዜና ሰዓት ስለሆነ አሁን ይሄ የላክንላችሁ አየር ላይ የዋለ የገዳሙን ታሪክ ጨምሮ አለ። ሌሎችም የትብብር መጠየቂያ ደብዳቤዎች አሉ። በእነዚያ ላይ የገዳሙ አካውንት አቢሲኒያ፣ አማራ ባንክ፣ ንግድ ባንክ ተለቆላቸዋል። ለበለጠ መረጃ ደግሞ የተሰጠ አድራሻ አለ። በእነዚያ መሰረት ለገዳሙና ለገዳሙ ብቻ የሚሆነውን ነገር እንድታደርጉ በገዳሙ ስም የሚጠይቁ ካሉ በማረጋገጫ እንድታደርጉት ከዚህ ውጭ እንዳታደርጉ ስንል በቤተ ክርስቲያኒቷ ስም መልእክታችንን እናስተላልፋለን። እግዚአብሔር ሁላችንን ይባርከን። የኢትዮጵያና የቤተ ክርስቲያናችንን ትንሣኤ እግዚአብሔር አምላካችን ያሳየን። ወስብሐት ለእግዚአብሔር። ይቆየን።